እሺ ተማሪዎች ዛሬ የምንማረው ቲቸርዬ ግን እንዳሳብ መጀመሪያ አቴንዳንስ ብትይዝ ባይ ነኝ። ብዙ ከትምህርት ገበታቸው ያፈነገጡ አካላት አሉ። አታሽቃብጣ ቤኔዘር አታሽቃብጥ። በጣም ቆላ መያዙን ግን ይይዛለሁ። እሺ አለማየሁ አለ። አለማየሁ ዳስተር ላምጣ በሚል ተልካሻ ምክንያት እዛኛው ክላስ ከቤዛ ጋር ተቀምጦልሃል። ተቅማጥ ያስቀምጥህና ለኔ ነው የተቀመጠልኝ። ምን ለማለት ፈልገህ? እንደዛ እኮ አይደለም ቲቸር። ዝም በል ካንተ ጋር በኋላ እናወራለን። እሺ ናትናኤል አለ። ናቲ ደግሞ አቤት ቲቸር አለሁ። ቲቸር ትናንት አልመጣም። ምን እውነቱን ነው? ኧረ ቲቸር አሞኝ ነበር። ውሸት። ከቤት ጋር ብርጣሉ ጠላ ቤት አሸሸ ገዳሜ እያለ ነበር። ጭራሽ ጠላ ቤት? ኧረ ቲቸርዬ እንደምታስበው አይደለም። እያስጨፈርኩ ማለቴ እያስጠናኋት ነበር እኮ። የ80 ብሔር ብሔረሰቦች ጭፈራ እያስጨፈራት ነበር። ይታይ ቲቸር በጠላ ይሄ ችጋራም ጠጅ እንኳን ቢያደርጉ ነገ ወላጅ ይዘህ እንድትመጣ ነግሬሃለሁ። እሺ አብዱ አለ። አብዱና ከድጃ ትናንት መስጊድ ብለው እንደወጡ እስካሁን አልተመለሱም። ሶስት ነው እንዳይመጡ በመፍራት ላይ እንገኛለን። ወይ ጉድ። እሺ ዳግም አለ። ዳግም ያለ። አቤት አለሁ። እሺ አብርሃም አለ። አብርሃም ትምህርት በቃይ ብሎ ውትድርና ገብቷል። ወይ መድኃኒዓለም። እሺ ዮናስ አለ። ዮናስ ምን? እሱን እንኳን አላየሁት መሰለኝ። እኔ የምልህ በማሽቃበጥ ግን ዲግሪ አለህ እንዴ? እኔ ነው እና ከነው። ለማንኛውም አንተም ነገ ወላጅ ይዘህ እንድትመጣ ትምህርቱን ትተኸው ማሽቃበጥ ላይ ነው ትኩረት እያደረክ ያለው። እንዴ ኧረ ቲቸር እኔ ምን አጠፋው? ዝም በል ብያለሁ። ደግሞ ስትነግረኝ ሁሉም ከሴት ጋር ነው የወጡት። እንዴት ነው አንተስ የለህም? ኧረ ቲቸር እኔ እኮ እንደዛ አይደለም። ከአማርኛ መምህራችን ጋር ነው ሲዞር የሚውለው ቲቸር። ምን ከባለቤቴ ጋር? ኧረ ቲቸር የውሸቱን ነው። ወይኔ ወጋለ አንተ ወስፋታም ናውጣ። ሰማ ላይ ሰፈር ያለውን ገጀራውን አወቀው? አዎ አወቅኩት። ትናንት መጡ ያዙ ይልቀቁኝ አላለም? ኧረ እባክህ እና ያው ይዘለቀቅ ነው። እንዴት እንዴ? እኔ ወንድምሽን ታውቂኛለሽ። በሳንጃ ወጋሹ ወጋኝ እንጂ ብራዘር። እኔ እሱን የሚያክል ሰውዬ በምንድን ነው የምወገው? ቱ ሽንታም። እና ምንድን ነው ታውቂኛለሽ ምናምን የምትለው? ያው ሩጫዬን ነው ያልኩሽ። ሊወጋኝ ሲል በ80 ነው የበረርኩት። አሁን አንተ ወንድ ነህ እኔን አጠራኝም ነበር? ታው እንጂ ምን ልትሆን? ያው እሱማ አብሬ አሯሩጥሽ ነበር ብቻሽን ከሚደብርሽ። እንደሱ ያዋጣሻል። እና ቆይ ያዘኝ ለማለት አያስደፍርም። ያው ትንሽ አንጠልጥሎ መከረኝ በቡጢ። ከዚያ ካወረደኝ በኋላ መቼም እኔን ታውቂኛለሽ። ዝቅ አልኩልሽና ጣልሽው። ያው የዛሬን ማሪ ምናምን ብዬ ለመንኩት። ተወኝ በቃ። ምን ይበቃል ብራዘር። መለያየ ብሎ 3 ትኩርኩም ነው ያቀመሰኝ ያለሁበትን እስክረሳ። ኧረ እባክህ አይምሮህን አዛብቶታል። ለዛ ነው ጠዋት ከእንቅልፍ ተነስተህ ደህና ደር ያልከኝ። አዎ እባክሽ የኔ ነገር ደህና ምሽላለሁ ብዬ እኮ ነው። እርፍ አይዞህ ወንድሜ። ድሮም ደነዝ ነበርክ የባሰ ደነቆረህ። አትሳደባ። እኔ የምልህ ግን ለምን ተሰባስበን ሄደን አናጫውተው? ምን ኳስ ነው የምናጫውተው? ትቀልዳለህ እንዴ? እንኳን አልገደለኝ እንጂ ከዚህ በኋላ እሱ በደረሰበት አልደርስም። ትሽ ፈሪ ምን ነበር እኔን አግኝቶ ቢሆን? ጉድ ፈላየው እንደውም መጣልህ። ምን እናቴ ድረሽ። ወይኔ ጉዴ። የት አለ? ኧረ እባክህ ተረጋጋ። እየቀለድኩ ነው ሽንታ። የምር እኔ እኮ በእጄ ሰበብ እንዳይሆን ብዬ ነው ታውቃለህ። ሄሎ ሳሚዬ የኔ አባት። አቤት ማን ልበል? ቅጣው ነኝ ሳሚዬ። አወከኝ? ቅጣው አላወኩም። እንደውም ባለፈው በፍጥነት ስታሽከረከር የቀጣው ትራፊክ። እንዴ ቅጥዬ አንተ ነህ እንዴ? እንዴት ነህ እባክህ? አለሁልህ ሳሚዬ። ምን ነው ጠፋህ እኮ? ተው እንጂ ጠፋሁብህ? በጣም እንጂ አስጨነከኝ። አይ ቅጥዬ አስጨነቅኩህ አይደል? ምን እባክህ ትንሽ እኮ እግሬን ወለም ብሎኝ ቤት ተኝቼ ነው። እኔን ይወልምመኝ ሳሚዬ። ምን ነካብኝ? ካልሆነ አንዱ ለቅቅል ይዤ መጥቼ ልጠይቅህ እንዴ? መግዣ ብሩን ላክልኝና። ኧረ ይሻላል። ችግር የለውም። ይኸው ቅቅልማ አሁን ሚስቴ ሰርታልኝ እየበላው ነው የማወራ። ኧረ እባክህ መረቅ አለው እንዴ? መረቅ ቢሉ መረቅ መሰለ። ሆዴን አስጮክው እንትን። አይ አሪፍ ነው። እና እኔማ መንጃ ፈቃድ ልመልስልህ ብዬ ነበር ይደወልኩት። አይ እስኪ ቅጣቱን አልከፈልኩም። ሄጄ ልክፈልና በዛው ወስዳለሁ ብዬ እኮ ነው። ኧረ እንዲህ እግርህን ተሰብረህማ አትሰቃይ። ወይ እኔ ልክፈልልህ፣ ብሩን ላክልኝና አካውንቴን ልላክልህ። ማለት የምን አካውንት? ሳሚዬ ቲክቶክ አልልህ መቼም፣ የንግድ ባንክ ነው እንጂ። የንግድ ባንክ? የአቢሲኒያም ከሆናለኝ ወይስ የዳሽን ይሻላል? የዘመን ባንክ የለህም? ችግር የለውም አሁን እከፍታለሁ። ይክፈትህ አቦ። ምን አልከኝ? አይ ተወው ዛሬ ሄጄ እከፍላለሁ። ኧረ አንተ ምን አለ እኔ ብከፍልልህ? ችግር የለውም ቅጥዬ አታስብ። አይ እንግዲህ ላክልኝ ብያለሁ፣ ልክፈልልህ። እንዴት በግድ ነው እንዴ? እንግዲህ እኔ አታስጨንቀኝ። ለራሴ ይኸው ቅቅል ካየሁ 2 ሳምንት ሞላኝ። እና እኔ ምን ላርግ? አሃ እንዴት ምን ላርግ ትለኛለህ? እያወቅኸው ክፉኛ ስለምድኸኝ። ሊያለቅስ ነው እንዴ ጭራሽ? አንተ ሰውዬ ቆይ እኔን ተማምነህ ነው እንዴ ስራ የጀመርከው? እንደውም አሁን ክፍለ ሀገር ልሄድ ነው። ከዚህ በኋላ አታገኘኝ። ምን? እንዴት? መቼ? እንዲህማ ጉዳት ሰራኝም። አንተን ተማምኜ እኮ ዕቁብ ጀምሬያለሁ። የመድኃኒዓለም ያለ ሳላውቀው 2 ቤተሰብ እያስተዳደርኩ ነው። ኧረ ሳሚዬ ቢያንስ አንድ ቅቅል እንኳን ጋብዘኝ። ይኸው አንተ ከሄድክ ጀምሮ እኮ ቅቅል የሚባል ነገር አይቼ አላውቅም። ተው እንጂ በቃ ካልሆነ የበቆሎ ቅቅል ሞክራ። የኔ ልጅ ጌትዬ። አንተማ እየጠራች ነው መሰል። አቤት በላት። እባክህ ራስን ነው የጠራችህ። ጌትዬ እኮ ነው ያለችው። እኔ ጋር ቅድም ተጣልተናል። አንተን ነው የሚሆነው። እባክህ ከኔም ጋር እኮ ብዙ አይደለንም። አንተን ነው የሚሆነው። አንተ ጅል። ይሄው አንተን ነው ማለት ነው። እንደውም ተጣልተናል እያልክ አልነበር? አሰማትም እንዴ? ጅል እኮ ነው ያለችው። እና ምን ልትል ነው? ትልቁ ጅል። አቤት እማዬ። ምን አባ ነው እየጠራው ዝም የምትለው? ወንድሜን የጠራሽው መስሎኝ እኮ ነው። አንተ እኮ ግን ያምሱ እያጠና ነው። አትረብሸውና። እኔ ደክሞኛል የምር እማዬ። የትም ነው የማልሄደው። ማን ትሄዳለህ አለ? ና ነው ያልኩህ። እና ታዲያ ምንድን ነው? እስኪ ሮጥ ብለሽ ሂድና ጎመን ዘር ግዛልኝ። ጎሽ ጎመን ቅድም ገዛሁልሽ አይደል? ጎመን ዘር ነው ያልኩህ አንተ ጅል።
ዘሩ ምን ያደርግልሻል? ጎመን ካለሽ። አረ ስለ መድኃኒዓለም አታድርቀኝ፣ ደክሞኛል። እና ሁሌ እኔን ነው እንዴ የምትልኪኝ? ቆይ እኔ እንጀራ ልጅሽ ነኝ እንዴ? ያው የሚሸግት እንጀራ ነው ና ብያለሁ። አሁን ሰይጣኔን አታምጣው። በቃ እንደውም ከመጣ ሰይጣኑን ላኪው፣ እኔ አልሄድም። ነግሬያለሁ። አንተ ልጅ ይሄን ንግርግር የሚል ቀልድህን ተውና ና ብያለሁ። ቆይ ግን እሱን አትልኪውም እንዴ? እያጠና ነው እኮ ነው የምልህ። ቆይ በፂም ነው እንዴ የምትሰማው? ፂም ደግሞ መቻለኝ እና እሱን እኮ ነው የምልህ። እኔ እንደውም ረስቼው ነው፣ ጥናት አለብኝ አሁን ልጀምር ነው። ሳዝነው ጥናት እዚህ የሚልህ እና አልበዛም እንዴ? ሁል ጊዜ እኔ ነኝ እንደምሄድ። አረ ጎረምሳው ና ምታኛ። እንደውም እኔ ርቦኛል፣ ምሳ ስጪኝ መጀመሪያ። የመድኃኒዓለም ያለ አሁን አንዴ የበላው ከምን ይውራበህ? ራበኛ ነኝ ምላር። አንተ ልጅ ቆይ ግን ስንት ናችሁ? ሆድ ውስጥ ሌላ ሰው አለ እንዴ? እኔ ምን አውቃለሁ እንግዲህ ልጁን ውጭ ይሆናል። ለነገሩ ካንተ ጋር ምን አጨቃጨቀኝ? ለአባትህ አልደውልም እንዴ? አረ በቃ እኔ ራሴ ሄዳለሁኝ። ምንድነው እንዴ? እዚሁ ራሳችን አንጨርስም እንዴ? ሁሌ ወደ ላይኛው ፍርድ ቤት። ሄሎ። አቤት። ማን ልበል? ዶክተር አመላላሽ ሰላም ነው? የማን አባ ነው አመላላሽ? አንተ ዶክተር አስመላሽ ነኝ። ማን ነህ? አላወቀኝም እንዴ? አስታጥቄ ነኝ። ምንቄ? አስታጥቄ የረሳኝ እንዴ? እንደውም ባለፈው ጆሮዬን አሞኝ መጥቼ የሽንት ምርመራ ያዘዝክልኝ። የመድኃኒዓለም ያለ አንተ እኔ ነኝ ጆሮህን አሞ የሽንት ምርመራ የማዘልህ? እሱ ይገርምሃል እንዴ? ጭራሽ ውጤቱን እኮ አይተህ እርግዝና ሊሆን ይችላል ጆሮህን የደፈነው አስወርደው ሁሉ ብለኸኛል እኮ። አስወርደው? አረ በፈጠረ የሰው ስም አታጥፋ። የሰው ስም አታጥፋ ምናምን ትላለህ እንዴ? ጆሮዬን አጥፍተህ። ጆሮ ምን ሆነ ሰውዬ? ይኸው እየሰማኸኝ አይደል እንዴ? እና ዛሬ እኮ ሰኞ ነው፣ ቅዳሜና እሑድ ነው የሚዘጋው። የአንተ ጆሮ የመንግስት መስሪያ ቤት ነው እንዴ? ቅዳሜና እሑድ ብቻ የሚዘጋው? ልትከራከሬ ነው እንዴ? ጭራሽ እኔን የማውቀው በሽታዬን አንተ። ይኸውልህ ወንድሜ ጆሮ የሰንበት ቀንን እየጠበቀ የሚዘጋ ከሆነ ይሄ በሽታ አይደለም ሰይጣን ነው። እሺ ጸበል ሂድ። ሙስሊም ነኝ። አቦ የራስህ ጉዳይ። ምን አባ ፈልገህ ነው የደወልከው? ትሳደባለህ እንዴ? ጭራሽ ቆይ የጆሮ ነው የበረሮ መድኃኒት ነው የሰጠኝ። ጆሮ እንደፈነው እያልኩህ እኮ ነው። አንተ ሰውዬ አይምሮህም ነው እንዴ የተደፈነው? አይገባህም? ሰው ተሳስተሃል። ወይኔ አስታጥቄ። ቆይ አንተ ሰውዬ ቅመህ ነው እንዲያከምከኝ? ምንድን ነው የምቀመው? ስኳር ልበልህ? አንተ በና እንደዚህ ጉር ትሰራኛለህ? ቆይ ምን የርቀት ነው እንዴ የተማርከው? እኔ አሁን ወሬ አልፈልግም፣ ተጎድቻለሁ። ካሳ ነው የምፈልገው። ካሳ ያስፈልገኛል። ኧረ ተው እና ምን ችግር አለው? ስልኩን ልስጥህ። የማንን? የካሳን ነዋ። ኧረ ሙድ መያዝ። ነግሬሃለሁ። ከዚህ በኋላ በዚህ ስልክ ብትደውል መለቶል። ምን ሆናለሁ? ያው አላነሳም ልልህ ነው። እና ግን ዶክተር ቤተሰብ ሰላም ነዋ? እኔ የምልህ እስኪ በእናትህ ስራ ፈልግልኝ። ስራ? በምን ፊልድ ነበር የተመረከው? በፉድ ኢንጂነሪንግ ነዋ። እንዴ ኢንጂነር ነህ ለካ። ምን ሙድ መያዝ ነው? አረ ኢንጂነር እንደዛ አይደለም። እና ግን ስራ አጣህ? አዎ በእናትህ ዳቦ ቤት ራሱ ከፍቼ ነበር ግን አልተሳካልኝም። ምን ነው? እባክህ ከምሸጠ የምበላው በዛብኝ ዘጋሁት። አረ ፉድ ኢንጂነር። ቆይ ምግብ እንዴት እንደምትሰሩ ነው እንደምትበሉ ነው የሚያስተምሯችሁ? አንተ ትቀልዳለህ። ፉድ ኢንጂነሪንግ እኮ በጣም ጥልቅ ሳይንስ ነው። አረ ተው እንዳትሰምጥ፣ ቀስ እያልክ። እኔ ልምከርህ የምር አንድ ሁለት ላሞች ግዛና እያለብክ ወተት ሽጥ። አረ ተወኝማ፣ ደግሞ አንድ ቀን ነሽጦኝ አርጄ ብበላቸውስ? መድኃኒዓለም አንተ ቆይ ዩኒቨርሲቲ ምንድን ነው ያስነኩ? ምግብ ሊሰሩ ሲሉ ትፎርፋለህ፣ ሊበሉ ሲሉ ነው እንደ ክላስ የምትገባው? ወይኔ ያንተ ማላገጫ ልሁን። እኔ የምልህ ምን ኮርስ ላይ ነበር ግን ጎበዝ የሆንከው? አልጫ ነው ቀይወት? ኧረ በእናትህ አንተ ልጅ ተፋታኝ። ለነገሩ ሰምቼልሃለሁ፣ ሁሉንም ኮርስ ወድቀህ እንብላ የሚለውን ኮርስ ነው አሉ ኤፕላስ ያመጣኸው። አንተ ሙዳት ያዝ በእናትህ። የምታማክረኝ ከሆነ አማክረኝ። እኔ ለራሴ ምግብ ነክ ስራ መስራት አልቻልኩም። ሆድ ለቆብኛል። መብላት ብቻ ነው የሚታየኝ። ወይ ጉድ! ተመችቶሃል ግን የምር ትበላለህ ግን ሰውነትን አይጠጋህም ማለት ምን ማለት አለው? ምቾትና ቅጥነትን አንድ ላይ ይዘህ እኮ የሆነ የደላው ሸንበቆ ነው የምትመስለው። እሰይ የተቀቀለ ፓስታ ለምሳሌ አይመለከትህም። ቆይ ግን ስንት ብር ይዘህ ነው እንደዚህ የምትሰራው? ግራ ይገባ። ብሩስ ብዙ ነው እባክህ፣ አንድ 5000 ብር አለኝ። ኧረ ተው፣ ይሄማ ፋብሪካ ሲያስገነባ የለ እንዴ? በል አትቀልድ በእናትህ። እኔ የምልህ ግሮሰሪ አሪፍ ነው ይባላል፣ ልሞክረው እንዴ? በ5000 ብር ግሮሰሪ ውሃና ጆሊጁስ ነው እንደምታቀርብላቸው? ዝም ብለህ ለምን ጋሪ አትሞክርም? ጋሪ የፈረስ ነው? አይ የበቅሎ እንዴ? አንተ ብና አላሳዝንም እንዴ? እኔ እያማከርኩ ልታለቅስ ነው እንዴ ታዲያ? ሄሎ ሄሎ፣ እንዴት ነህ አቶ ዘበርጋ? ሰላም ነው? የማን አባ ዘበርጋ ነው? ማን ነህ? አጥናፉ እኮ ነኝ ዘበርግዬ። ረሳኸኝ እንዴ? አጥናፉ ነው። እንደውም ባለፈው ሳምንት በግ ሸጥኩልህ። በጉ ነህ እንዴ? አይደለም ሻጩ ነኝ። ያው ነው እባክህ፣ ተሳስተሃል የኔ ወንድም። እርግጠኛ ነህ ዘበርጋ አይደለም? የሚዘረጋ ነገር ይዘርጋህና አይደለሁም አልኩህ አንዴ። አይ ካልሆንክማ እንግዲህ ምን ይደረጋል። እኔማ እኮ ባለፈው በጉን ሲገዛኝ 20 ብር ልካለሁ ብሎ ተሳስቶ 200 ብር ልኮ ልመልስለት ነበር አደዋወሌ። አጥናፉዬ ወዬ የኔ አባት ምን ነው? ዘበርጋ እኮ ነኝ። ኧረ ተው ልሞትልህ። አይደለሁም እያልክ አልነበር እንዴ? እና ቅድም ነው ማለቴ እየቀለድኩ እኮ ነው አጥናፍዬ። አይ አልመሰለኝም እባክህ በልቻው። ኧረ አጥናፍዬ ስለ መድኃኒዓለም ካላመንከኝ በጉን ላገናኝ፣ አላረድኩትም። ኧረ እስኪ አገናኘኝ። ይሄው እንደውም ሰላም እያለ ነው። አንተ ድምጻችሁ ይመሳሰላል። ኧረ ተው በል ሰላም በልልኝ። እንዴት ነው ወንድም ጋር ተመችቶሃል ወይ በለው። ምን ለማለት ፈልገህ ነው? አይ ወዲህ ነው በልሽ። እስኪ አካውንትህን ንገረኝ። 1000 አሃ ቀስ በል እንጂ ወንድም። 1000 39 99 አይደለም 39 3 ጊዜ 9። ኧረ ስለ መድኃኒዓለም 39። እሺ 39 28 88 አይደለም 28 58
የእንጭቅ ልጅ 28 ማን ነው የእንጭቅ ልጅ? አንተ አይደለም አጥራፊ፣ አንተን አይደለም በጉን ነው። በቃ አካውንትን ቴክስት አድርግልኝ 90 ብር ልክልሃለሁ። ምን ማለት ነው? ምን ላደርገው ነው 90 ብሩ? ወንድምህን ሽርሽር ይዘህ ውጣና አብራችሁ ሳርጋጡ። እሺ የሚግጥ ነገር ይጋጥሃቡ። ብራዘር ሰላም ነው? ለሀገሩ አዲስ ትመስላለህ። አዎ በቅርቡ ነው ከውጭ የገባሁት። አረ ደስ ይላል። እና ዲያስፖራ ነህ? እውነት ነው። በነገራችን ላይ ቆንጅዬ የታለችኝ አስተዋውቅሃለሁ። አረ በጣም ደስ ይለኛል። ለመሆኑ ከአውሮፓ ነው ከአሜሪካ ነው የመጣው? አይ ከሱዳን ነው የመጣሁት። በእውነት? አይ በቃ ይመችሽ ብራዘር። እና እህትህን መቼ ነው የምታስተዋውቀኝ? አረ እባክህ እህት የለኝ። አሁን አስተዋውቃለሁ ምናምን ስትል አልነበር እንዴ? ታዲያ ያለኝ መስሎኝ ነው። ታላግጣለህ እንዴ? አንተ ራሱ ሙርት ይዛለህ እንዴ? ከሱዳን መጥተህ ዲያስፖራ ነኝ ምናምን ትላለህ። ስደተኛ ነኝ አትልም? አረ ብራዘር ምን እሺ፣ በግንጭልሽ ነው እንዴ የምታስቢው? ዲያስፖራ ማለት እኮ ስደተኛ ነው። የእርጎ ዝንብ ምንድነው በማለት ጥልቅ የምትል? ብራዘር አይዞሽ፣ የእኔን እህት አስተዋውቅሻለሁ። ከሱዳን ተገኝቶ ነው። ለመሆኑ ከሰሜን ነው ከደቡብ ሱዳን ነው የመጣኸው? ከደቡብ ሱዳን ነው። እርፍ በይመችሽ ብራዘር። እራስቸው ለካ እህቴ ያግብታለች። ለማንኛውም ትገርማላችሁ። እኔ እናንተን ለመታዘብ ነው እንጂ ከሱዳን አይደለም የመጣሁት። አረ እህቴ ደወለችልኝ መሰል። እና ከየት ነው? ከሊቢያ ነው። ብራዘር እዚህ ሰፈር ነህ እንዴ? አንዳንዴ ነኛው። ምን ነው ጆሮ ዳባ ልበስ የሚባለውን ሰፈር ታሳየኛለህ? ይሄ እኮ ነው ሰፈሩ ብራዘር። አረ አይመስልም። ታውቃለህ? ምን ዳባ የለበሰው ጆሮ እየፈለክ ነበር? አይ እኔ እንኳን የጆሮ ኩክ ነበር እየፈለኩ የነበረው። አንተን አገኘሁ። ምን አልክ አንተ? አረ ብራዘር ለጨዋታ ነው። የአቶ ኮርኩርን ቤት እንድታሳየኝ ፈልጌ ነበር። ታውቀዋለህ እንዴ? አቶ ኮርኩር የሰፈራችን ጆሮ እሳቸውን የማያውቃል እንዴ? ችግር የለውም አሳያለሁ። ግን መጀመሪያው ነገር ወረድ። በየትኛው መንገድ ልውረድ? እባክህ ብር ስጠኝ ነው ያልኩህ። እሺ እና ስንት ነው ክፍያው? እሺ ባለ 50 ይሆንልህ ወይስ ባለ 100? ባለ 50 ከሆነ ጠቁመሃለሁ። ባለ 100 ከሆነ ደግሞ ተሸክሜ ያደርሳል። አይ ባለ 50 ይሻለኛል ብራዘር። እንካ 50 ብር ጠቁመኝ። አምጣሽ። እዛ ማዶ ያለው ቆርቆሮ ይታያል? አዎ ይታየኛል። እኔም ይታየኛል። አንተ አዲስ ነው መሰለኝ። ማለት ሙድ እያያዝክ ነው? የማንን ቤት ነበር ያልከኝ? የአቶ ኮርኩርን። ኦኬ በዚህ በኩል ቀጥ ብለህ ወደዚህ ትሄድና ማለት ነው ግንቡ ጋር ስትደርስ እንዲህ ትታጠፋለህ። ከዛ ፊት ለፊት የሆነ መልኩ ከጉማሬ ትንሽ መለስ ያለ ያሬድ የሚባል ልጅ ድልድይ ያሰጣ ታገኛለህ። እሱን ጠይቀው፣ ምናልባት ሊያውቀው ይችላል። ማለት አንተ አታውቀውም እንዴ? ያሬድን? ኧረ አውቀዋለሁ። የሥራ ባልደረባዬ እኮ ነው። በቃ ሙድ ያዝክ። አንተ ምንድነው የምትለው? የ50 ብር ከፍለ ያዙ ልቀቁ ትላለህ እንዴ? ሪፈር ጻፍኩልህ። በቃ ሂድና ጠይቀው። ቆይ እሱስ ብር ቢጠይቀኝ? ደንበኛ እንሆናለን ቀንስልኝ ምናምን በለው። ለነገሩ እኔ ካንተ ጋር ምን አጨቃጨቀኝ? ሌላ ሰው አልጠይቅም እንዴ? አይቻልም ብራዘር። እዚህ ሰፈር ንግድ ፍቃድ ያለን ብቸኛ መንገድ ጠቋሚዎች እኛ ነን። በተጨማሪም ደግሞ ደረጃ ግብር ከፋዮች ነን። የራስ ጉዳይ እባክህ። እንኳን አለምን አትሆንም። አሁን ብሬን ታመጣለህ ወይስ ወደ ፕላን ቢ ልግባ? ኧረ መደፋፈር አላመጣም። ምንድነው ፕላን ቢ? ሰፈሩን ለቆ መውጣት ነዋ። ብላው። እሺ ይጥቀም የሆንክ ህጋዊ ሌባ። ሄሎ ፍቅር፣ እንዴት ነሽ? አለሁልህ። የኔ የውጭ ጉዳይ ፖሊሲ ደህና ነህ? ኧረ ደህና ነኝ። የቱ ነሽ ነው? እባክህ እዚሁ ሰፈር አካባቢ ንቁ ተሳትፎ እያደረኩ ነው። አንተ የት ነህ? የት ሆናለሁ? እዛው ግንባታ ቦታ ነኝ። የኔ ሰብአዊ መብት መቼ ነው ግን አብሬ የምገነባው? እንዴ ፍቅር፣ የሰላም ግንባታ ላይ እኮ አይደለም የምሰራው፣ ህንጻ ግንባታ ነው። እባክህ ተወኝና እኔ ህንጻ መገንባት ሊከብደኝ ነው። ሲጀመር አንተ በጾታ እኩልነት አታምንም። በእውነት ቅንነት ይጎልሃል። እውቀትን መሻቴ እንደዚህ ሊያስብለኝ ይገባ ነበር እንዴ? ኧረ እባክሽ ተረጋጊ። እኔ የምልህ ግን የኔና ያንተ ፍቅር ግን ሰላምና መረጋጋትን በማስፈን ረገድ ያለው ሚና ምንድን ነው? ምን ማለት ነው? እሺ ሁሉንም ተወው፣ ግን መቼ ነው ተጋብተን እንደ ሁለቱ የከተማ አስተዳደሮች ልዩነታችንን አቻችለን በሰላምና በፍቅር ራስ ገዝ የሆነ ሉዓላዊ ቤተሰብ መስርተን የምንኖረው? ያው እሱማ መች ይቀራል፣ አንድ ቀን እንገባለን። አንድ ቀን ይላል እንዴ? እና እኔ 10 ቀን እንገባ ብያለሁ። የምሬን ቁጠባ አትቀልድ። ሁሉም የጎረቤት ሀገራት እኮ አግብተዋል። ማለት የጓደኞቼ፣ እኔ ብቻ ነኝ የቀረሁት። እሺ በቃ እንገባለን። ታውቃለህ አንተ ለኔ ሁሉ ነገሬ ነህ። ህግ አውጪ፣ አስፈጻሚ፣ ተርጓሚ ነህ። ነግሬሃለሁ። እኔ ላይ ሙስና ትሰራና ማለትማ ቺ ታደርግብኝና ተጋደል። ሰላም። እሺ ሰላም። እንኳን ወደ ቹንግ ቻንግ ሬስቶራንት በሰላም መጡ። እንኳን የቻይና ነው እንዴ ሬስቶራንት? ምን ነው ችግር አለ? አይ ምንም። ምሳ ነገር ምን አላችሁ? ምሳ የሚበላ ነው እና የምለብሰው ነው። ኦኬ ሶሪ። የቤቱን ስፔሻል ላምጣልህ? እሺ ግን ምንድን ነው? የቷን ቅንድብ በማር ተለውሶ። የቷን ቅንድብ? ቷን ቅንድብ አላት እንዴ? የቻይናዋ አላት። እና የኛ ሀገሮች ምን ነው? እኔ እንጃ ተላጭተውት መሰለኝ። ለነገሩ ፀጉር ቤት አይጠፋም። እና ሌላ ደህና ምግብ የለም? ይህን አልወደዱትም? አይ እኔ ቅንድብ ላይ ብዙ አይደለሁም። እሺ ሌላ ውሻ ከነ ድምፁ፣ አሳማ ለበለብ፣ እርግብ ተገንዛ፣ ትንኛ እርግዛ፣ የትኛው ይሁንልዎት? ትንኛ እርግዛ? ማን ያስረገዘ? ወንድ ትንኝ ነበረን። አልቆ ነው። እኛ ሰፈር ብዙ ትንኛ አለ። ላምጣ እንዴ? ቻይነኛ ይችላሉ ትንኞቹ? አዎ ትንኞቹ። አይ የበግ ወይም የፍየል ስጋ የላችሁ? ይቅርታ፣ የጾም ምግብ እንኳን ጨርሰናል። እርፍ። የጾም አረጋችሁት? በቃኝ እባክህ። ሲጀመር በልቼ ነው የመጣሁት። እንዴ የት ነው የምትወጣው? አስለፍልፈ ሚስተር ቾንግ። ኧረ እባክህ ተረጋጋ። ምን ቾንግ ነው?
እንዴ እዚህ ምሳ በላለሁ ብዬ መጥቼ ካራቴ ሊያበላኝ ነው እንዴ? አንዱን አምጣልኝ፣ በቃ ምን ለብለቡን አምጣልኝ። ያሳማውን ነው? አንተ ስሙን አትጥራው፣ ዝም ብለህ ይዘውና። እሺ ትንሽ ደቂቃ መጣሁ። እኔ የምልህ ሞቶ አላ አሳማው? ኧረ ደገመው። ስማ አንተ ለበዓል በገዛህ እንዴ? እኔ እኮ ትናንትና ገዛሁ። ኧረ እኔ እንኳን ዛሬ ነው ለመግዛት ያሰብኩት። ስንት አገኘ? 30 ሺህ። አትሰማም እንዴ? 30 ሺህ። 30 ሺህ? እንዴት ከነሻጩ ነው እንዴ ገዛው? ማለቴ ስንት በግ ነው የገዛው? አንድ ነዋ። ስንት ገዛለሁ? ወይ ጉድ! በግ ከበላው ቆየው እንዴ? ምን አልከኝ? አይ እንትን ጾሙ ተፈቶ ነው እንዴ? ምን ረሳሁት ለማለት ነው። ነገ እኮ ነው ገና። ምን አለ ትንሽ ቢቆይ አንተ። እንዴት? ሌላ የሚገባ ጾም የለም? ምን በዚሁ ልትቀጥለው ነው? አትቀልድ በእናትህ። የምትገዛ ከሆነ ላገዛዛህ። ኧረ ተወኝ እባክህ። ሲጀመር ታውቃለህ በግ የዱር እንስሳ ነው። ተው እንጂ መች ጀምሮ ነው እባክህ? ከተወደደ ጀምሮ ነው። ምን አልሰማህም? አይ ቅድም ምንድን ነው ታዲያ ዛሬ ነው የምገዛው ምናምን ስትል የነበረው? እኔ ሰው ተመሳስሎብህ እንዳይሆን። ሲጀመር ማለት ነው አለርጂ አለብኝ የበግ ስበላ ሁሉ ያስታውከኛል። እሱን ስተወው። ሳስበው ዋጋው ነው አለርጂ የሆነብህ። ማለት ምን ለማለት ፈልገህ? አይ ተወው። እኔማ የምትበላ መስሎኝ ገዝቼ ሰርፕራይዝ ላደርግ ነበር። ምን በጉን? አዎ እበላለሁ እኮ። ተው እንጂ ልሙትን እበላለሁ። አሁን የዱር ነው እያልክ አልነበር እንዴ? እና እኔ እኮ የዱር ነው የምበላው፣ የቤት አይመቸኝም። ኧረ እባክህ እኔ እየቀለድኩ ነው። ያመራል እንዴ በእናታችሁ። እሺ አበድሬ። ሄሎ ደምሴ። የደወሉላቸው ደንበኛ ሽንት ቤት ስለሆኑ እባክዎትን ትንሽ ቆይተው ይደውሉ። የእኔ እናት ከ2 ሰዓት በፊትም እኮ ደውዬ እንደዚሁ ነው ያልሽኝ። ደንበኛችን ገና ከ2 ሰዓት በኋላም ልደግሞ ትችላለሁ። ደምስዬ እንደሆኑ ዛሬ የሚወጡ አይመስለኝም። ደምስዬ? ኧረ ጭራሽ እዚህም ተደራርሳችኋል። ደንበኛችን ምን ነው ቀኑ እንዴ? ትሽ እኔ ባንቻ የምቀነው ውጣ ቢውልክ ሳሁን ያበደርኩትን ብር ይመልስልኝ። አልቀረቦትም ደንበኛችን። እስኪ መጀመሪያ የቴሌብር ውዝፍ ዕዳዎትን ይክፈሉ። እከፍላለሁ አልኩ አንዴ። ለምንድን ነው ሁሌ በደወልኩ ቁጥር የምጨቀጭቀኝ? እንደውም እስኪ አልከፍልም ምን ታመጫለሽ? ደንበኛችን እሱን ሲለጠለጡ ያወሩታል። አረ ጭራሽ እንደውም ታያለሽ። ከዚህ በኋላ ካርድ ራሱ አልሞላም። ላንቺን በፖስታ ነው የምጠቀመው። ውይ ደንበኛችን፣ እንዲህማ ካደረጉ በቃ ድርጅታችን መክሰሩ ነው። ሙድ ይዛሉ እንዴ? እርሶን እኮ የምናስጠቅሙት ፈጣሪን ፈርተን እንጂ ዕዳዎት ነው የተረፈን። አንቺ ሴትዮ ቆይ ግን ከኔ ጋር እየገለጸ ባለብሽ እንዴ? የለብኝም ደንበኛችን። ለማንኛውም ሚስኮል ከማድረግ ወደ መደወል በመሸጋገሮት ኢትዮ ቴሌኮም የተሰማውን ታላቅ ደስታ ልገልጽሎት እወዳለሁ። በቃ ሙዳሽ። ደንበኛችን ስራ ያስፈቱኝ። ደምስዬ ከሽንት ቤት ሲወጡ መልእክት እንዲደርሶት አንድን ይጫኑ። በተረፈ ስልኩን ይዝጉት። ደህና ይዋሉ። አንቺ አይኔ አበባ ነሽ፣ አይኔ አበባ አበባ፣ የአይኔ አበባ አበባ። አረ በፈጠረ ላጥናበት ይሄን ያህያ ፈስ የመሰለ ድምፅህን ተወኝ ተው። ረጥጋብ የኔ ድምፅ ነው ያህያ ፈስ የሚመስለው? ምን ቅር አለ? የበቅሎ ላርግልህ? በቅሎ ይብላ አርፋህ አታጠናም? በየት በኩል ላጥና? ይኸው ያንተን ድምፅ እየሰማሁ እኮ ህብለ ሰረሰር የተነካ ህብለ ሰረሰር ሲኖርህ እኮ ነው የሚነካው። ብራዘር ምን አልክ አንተ? በእናትህ አትረብሸኝ። አሁን ጥበቤን ላውጣበት። ጨጓራ ይውጣ። ቢያንስ ድምፅህን ቀንሰው ነው እየተቀላቀለብኝ ነው። ይኸው እዚህ ጋር ራሱ ካልኩሌሽን የሚለውን የካሌብ ሽንሽን እያልኩ ነው ያነበብኩት። ኧረ እንደው ጥበበኛ የማይከበርበት ሀገር እየኖርን ተቸገርን እኮ ጎበዝ። አልቀረብህም። ጥበብ ግን መቼ ነበር ጠራችኝ ያልከኝ? ምን ጥበብ? ገና በለጋ ዕድሜ ነው የጠራችኝ። ለጋ ቀቤ ነዋ። እርግጠኛ ነህ ግን ጠርታ ነው ማለት? እኔ ግን ጥበብ ጠርታ ሳይሆን ደፍራህ ነው የሚመስለኝ አስገድደ። እንዴት? ምን ለማለት ፈልገህ ነው? ምን እንዴት አለው? ሁሌ እንደ አይነት ዘፈን የአይኔ አበባ ነሽ የአበባ ማሳ ውስጥ ነው እንዲጠራችህ? ኧረ ሌላም እኮ አውቃለሁ። ከፈለክ ልዝፈንልህ። እሺ እስኪ በል። አበባ አየሆሽ ለምለም፣ አበባ አየሆሽ ለምለም፣ አበባ አየሆሽ አበባ ይርገፋ። በቃኝ ተወኝ በእናትህ። አንዴ የመጨረሻ የቬሮኒካ ልዝፈንልህ። ቬሮኒካ እሷ እንኳን የአበባ አልዘፈነችም መሰለህ። እስኪ በል ቀጥል። አበባ አበባ አበባዬ፣ አበባ አበባ አበባዬ፣ አበባ አበባ